ማኑት የትኛውም ዘር የትኛውንም ቋንቋ የሚናገር ዜጋ በአገሩ ጉዳይ ላይ መጥቶ ታንኪዩ ለማለት አመሰግናለሁ እስካሁን ለተሰራው እናመሰግናለን ወደፊት ግን የበለጠ እንድትሰራ እናበረታታለን የሚል ነው የሰልፉ መነሻም መድረሻም ሌላ ዓላማ የለውም የትኛውም ፓርቲ አጀንዳ እዛ ላይ እንጸባረቅም ሰልፉ ላይ የሚንጸባረቀው ኢትዮጵያና ኢትዮጵያዊነት ብቻ ነው የሰልፋችን ግባችን ኢትዮጵያዊነትን በዚህ በዘጠና ቀናት የስልጣን ዘመናቸው ከፍ አድርገው እኛ ስንጮህ ሁላችሁም ስትጮሁ ከነበረው በላይ ይሄ ሁሉ ጋዜጠኛ ስለ ኢትዮጵያና ኢትዮጵያዊነት ሲጮህ ከነበረው በላይ ድምጻቸውን ከፍ አድርገው ላለፉት 27 ዓመታት አተነው የነበረውን በመሪ ደረጃ ኢትዮጵያና ኢትዮጵያዊነትን ለሚሰብኩት መሪ ፍቅር እየሰበኩ ላሉ መሪ ለኢትዮጵያውያን በክብር የኢትዮጵያን ድምጽ ነኝ የናንተን ድምጽ ነው ማስተጋባው ትናንትና ሰምታችኋል ለሚል መሪ ለመጀመሪያ ጊዜ በኢትዮጵያ ታሪክ መሪ ተመስግነው አያውቅም ብናመሰግን አዲስ ባህል ብንጀምር ይህን ባህል ብናበረታታ የተሻለ ውጤት ይመጣል ብለን እናስባለን ላለፉት 40 ዓመታት እርስ በርስ እንረጋገም ነበር እስቲ እዚች ጋር ቆም ብለን ለሆነ ለ90 ቀን የሚሆን ለ40 ቀን ጥሩ የሰራን ሰው አመስግነን ለሚቀጥሉት 100 ምናምን ቀናት ጥሩ እንዲሰራልን ለመጠየቅ ነው አንድ ሁለተኛ የቅዳሜው ሰልፍ አዲስ አበባ ብቻ ነው አዲስ አበባ ብቻ የሆነበት ምክንያት የአስተባባሪ ኮሚቴ ያለውን አቅም ያለውን ሪሶርስ የህዝቡንም ፍላጎት አዲስ አበባ ላይ ካየን በኋላ በሌላው የኢትዮጵያ ክፍል ውስጥ መስራት ይኖርብናል ብለን እናስባለን ወደፊት ተከታታይ ሰልፎች እንጠራለን ለአሁኑ ግን አዲስ አበባ ላይ ኃይላችንን ብናደርግ አዲስ አበባና ዙሪያ ያለውን ህዝብ ድምጹን እንዲያሰማ መድረክ መፍጠር እንጂ ድምጹን የሚያሰማው ህዝቡ ነው እኛ ምንም የዛለት የሚኖረን ተሳትፎ ከህዝቡ ጋር ሆነን እናመሰግናለን ብቻ ነው እናንተም እናመሰግናለን ልትሉ ይገባል ብለን እንላለን ሁሌ ባሁኑ በዚህ በ90 ቀናት የፕሬስ ውጤቶች ላይ እንደምናየው ከታንኪዩ በላይ እንደምትጽፉ እናውቃለን ግን በአደባባይ ወጥቶ ፕራክቲካል ተግባራዊ በሚሆን መንገድ ህዝቡ ድምጹን እንዲያሰማ ብቻ ነው ሌላ ነገር የለንም አገር አቀፍ ነው እንላለን ከመንግስት ጋር ለተባለው ትናንትና ደብዳቤ ያስገብተናል ለማዘጋጃ ቤት ለጠቅላይ ሚኒስትር ቢሮ አስገብተናል አስገቡ ተብለን ጠቅላይ ሚኒስትሩ እንደምታውቁት እስከ ቀኑ 11 ሰዓት ድረስ ስብሰባ ላይ ነበሩ ፓርላማ እኛ እዛ ያሉን ያስገባነው ውጤቱ ዛሬ ወይ ነገ ይገለጻል ብለን ተስፋ አለን በኢትዮጵያ አዲስ የዲሞክራሲ ባህል ጅማሮች ለመጀመር የተነሳ መሪ ሰልፍ ይከለክለናል ብለን አናስብም ስለዚህ ይህ ጅማሩ እንዲቀጥል ነውና ምናበረታታው በእርግጠኝነት የባለፈው ቅዳሜ ነው እሁድ ሰልፍ ተፈቅዶ እንደነበረ ትናንት በሚዲያ ሲነገር ሰምታችኋል በራሳቸው ጊዜ ያስቀርተውታል እንደተናገሩት እኛ ግን የቅዳሜው ሰልፍ የማይቀር ነው በምንም መንገድ የማይቀር ሰልፍ ነውና የሚመለከታቸው የሰልፉ ባለቤትም የሰልፉ ምንም የኢትዮጵያ ህዝብ ነው የኢትዮጵያ ህዝብ ለመጀመሪያ ጊዜ በታሪኩ ታንኪዩ የሚልበት መሪውን የሚያመሰግንበት ቀን ለመፍጠር ነው ከተሳካልን በኢትዮጵያ የመጀመሪያውን ስራ እንሰራለን ብለን እናስባለን ተቀረካለን መስቀል አደባባይ የምንወጣው ዲሞክራሲያዊ መብታችንን በተግባር ለማረጋገጥ ነው የመጀመሪያው ነገር ሁለተኛ ነገር አደባባይ እስከወጣን ድረስ ያው የመሰብሰብ መብታችንን የመደራጀት መብታችንን ሐሳባችንን ለመግለጽ ነው የምንወጣውና ሐሳባችንን እንገልጻለን የራሳችንን አስተያየት እንሰጣለን ስንሰጥ እንደማንኛውም ሰው ሐሳቡን ደስ ያለውን ነገር ደስታውን ይገልጻል ለተከፋበት ነገር ደግሞ ተቃውሞውን ይገልጻል የተሰማውን ስሜቱን ይገልጻል አመለካከቱን ያንጸባርቃል እንደ ዜጎች ይሄንን ዲሞክራሲያዊ መብታችንን ነገ ቀጣይ ቅዳሜ በተግባር የምናረጋግጠው ነገር ይሆናል ማለት ነው ተሰብስበን ሰላማዊ ሰልፍ ማድረግ ወንጀል የሆነበት ሀገር ነበር በተለይ ከ1997 ምን ሲደረግ እንደነበር ሁላችንም እናውቃለን መሰብሰብ ብቻ ሳይሆን ሐሳብና አስተያየት ስለተገለጸ ስለተናገርን ለስራት ለስደት ተዳርገናል ሆኖውን ነገር ሁላችንም እናውቃለን ይህ በደልና ጭቆና ቀርቷል በተግባር ቀርቷል ከተባል ሐሳብና አስተያየታቸውን ሲሰጡልና ያንን በማድረጋቸው ለስራት ሲደረጉ ሰዎች ከዚህ በኋላ ይቅርታ ተብለው ተፈተው ወጥተው ከኛ ጋር ከተቀላቀሉ አሁን እኛ ወጥተን መብታችንን በተግባር ማረጋገጥ መቻል አለብን ኤክሰርሳይዝ ማድረግ አለብን ይሄ መብታችን ስለሆነ ነው የመጀመሪያው ነገር ሁለተኛ ነገር ቂምና የቂም በቀል ሰንሰለት የሆነ ቦታ ሲቆረጥ እየታየ ይመስለኛል ታሪካዊ ክስተት ላይ ያለን ይመስለኛል ለዘመናት የነበረው የቂም በቀል ሰንሰለት እየተቆረጠ
ለሞት ፍርድ የተፈረደባቸው እስረኞች ተፈተው ከቤተሰባቸው ጋር እየተቀላቀሉ እያየን መላየትና መራራቅ መከፋፈል ቀርቶ አንድነትና አብሮነት በይፋ እየተሰበከ እያየን ማናደንቅበት ምክንያት የለንም። አንደኛ የነገር የመጣው በመስዋዕት ነው፣ በትግል ነው የመጣው። ሁለተኛ ነገር ደግሞ ዝም ብሎ በራሱ በነፃነት እየሄደ ያለ ነገር አለ፣ በትግል እየሄደ ነው ያለው እና ያንንም የማይፈልግም ወገን አለ፣ ያንንም ማደናቀፍ የሚፈልግ ወገን አለ፣ ያንንም ደግሞ ኦል ለማድረግ የሚታገል አለ። እኛ እንደ ህዝብ ከየትኛው ሳይድ ነው ይሄን የለውጥ ሂደት ደግፈን እናበረታታለን ወይስ ዳር ቆመን እንመለከታለን? በነፃነት ወጥተና አደባባይ ሐሳባችን በነፃነት ገልጸን የተጀመረው የለውጥና መሻሻል እናበረታታለን ወይስ አሁንም እንደቀድሞ በፍርሃት ከዳር ቆመን እንመለከታለን? ከዳር ቆመን የምንመለከት ከሆነ ምናልባት ወደ ኋላ ተመልሶ ሊቀለበሱልኝ ይችላል ያ ነገር። ስለዚህ እያንዳንዳችን እንደ ዜጋ የዜግነት ግዴታችን መወጣት አለብን። ምንድነው ማድረግ አለብን? አንደኛ መብታችን ነው፣ ሁለተኛ ሐሳባችንን እንገልጻለን፣ ሶስተኛ ለውጥና መሻሻል እናበረታታለን፣ አራተኛ ያን እያደረጉ ያሉትን ሰዎች ላበረከቱት አስተዋጽኦ እናመሰግናለን። ለዚህ ነው መስቀል አደባባይ የምንወጣው ነገር። ወንድሞቼ ምናልባት በደንብ አልዳሰሱትም ብዬ ያሰብኩት አንድ መሰረታዊ ጥያቄ ነው። በተለይ ከዚህ በፊት ሰልፍ የመንግስት ልምድ ሰልፍ መከልከል እንጂ ሰልፍ መፍቀድ አይደለም። እንዴት ይሄ አሁን ምን አይነት ለውጥ ነው ብሎ የጠየቀው በጣም መሰረታዊ ጥያቄ ነው። እኔ እስከሚገባኝ ቢያንስ እንግዲህ 6 7 8 ጊዜ ከ10 ጊዜ በላይ በሰልፍ በተለያዩ ምክንያቶች ምናልባት በእስር ቤት ውስጥ አሳልፌያለሁ። ግን ከ5ቱ በላይ እኔ እስር ቤት ውስጥ የቆየሁት ሰልፍ አደርጋለሁ በሚል ግብግብ ውስጥ ነው። አሁን ሰልፍ ታደርጋለህ የሚል ደግሞ ስርዓት እየመጣ ነው። ይሄ ለውጥ ነው። ይሄ ለውጥ በጣም የሚያስገርምህ ትላንት አሸባሪ የተባሉ ሰዎች ከእስር ቤት መፍታት ብቻ ሳይሆን ቤተ መንግስትም እያየናቸው ነው። ለውጥ ነው። ስለዚህ እነዚህን መሰረታዊ ነገሮች ማመስገን መቻቻል የመቻቻል ምልክት ነው። ነገ ጠዋት ከዚህ የተሻለም ለውጥ እንዲመጣ ምልክት እና እንደ መነሻ የሚሆን ነው ብዬ ስለማምን ነው። ይሄንን ሰልፍ በዋናነት መታሰብ ያለበት ለማዘጋጀት ስንነሳ ከወንድሞቼ ጋር አሁን ያለውን ወይም ኢህአዴግ አጠቃላይ አገዛዙን የመንግስት መዋቅር ደግፈን አይደለም ሰልፍ የምናደርገው። የመንግስት ፖሊሲን የምንቃወም ሰዎች ነን። የመንግስት ቢሮክራሲን የምንቃወም ሰዎች ነን። ጉድለት እንዳለበት ስለምናውቅ የምንታገልም ሰዎች ነን። ዶክተር አብይ ግን ያነሱት ሀሳባቸውን የምንደግፍ ሰዎች ነው። ሀሳብ ነው እኛ ያሸነፈን ያነሱት ሀሳብ ነው። ሀሳባቸው ጠንካራ ስለሆነ፣ ሀሳባቸው የብዙሃን ስለሆነ፣ ሀሳባቸው የኢትዮጵያ ሕዝብ ስለሆነ ኢትዮጵያና ኢትዮጵያዊነትን የሚያነሳና ካለችበት ማጥ ውስጥ አወጣለሁ የሚል ሰው ታንኪው አይዞ ልንለው ይገባል። ማንኛውም ሰው ይሁን አገር ከየትኛውም አቅጣጫ ለማዳን የመጣን ሰው በርታ ማለት እንጂ ገፍቶ ገደል መክተት የኛ የኢትዮጵያኖችም ስሜትም አይደለም፣ ባህሪያችንም አይደለም፣ አላደግንበት። እጅ ለእጅ ተያይዘን ኢትዮጵያ ከገባችበት የታሪክ ቀውስ ውስጥ ሊያወጧት ይችላሉ። የተናገሩት ስጋና ደም ለብሶ መሬት ላይ መውረድ ያለበት። ለዚህ ደግሞ ከኛ ወጣቶችም ሙሉ የኢትዮጵያ ሕዝብ ከጎኑ ሆነን የሚል እንድምታ ያለው መልእክት ለማስተላለፍ ነው። ስለዚህ ይሄንን ታሳቢ መደረግ አለበት ብዬ በግሌ አምናለሁ። ስለዚህ ወንድሜ ጋሻው ያነሳው ጥያቄ እኔ በእርግጠኝነት የምነግርህ መሰረታዊ የሆኑ ለውጦች ምልክት እየታዩ ነው። እነዚህ ምልክቶች እንዳይቀለበሱ ምናልባት በእኚህ ሰው ንግግር የሚደሰቱ ሰዎች አሉ። ምንም ጥያቄ የለውም አይደል? አይናቸው የቀላም ደግሞ አለ። ይሄንንም እኛ አይናቸው ምናልባት ሌላ ስሜት ውስጥ የገቡ ሰዎች እንደዚህ አይነት በጎ መንፈስ ሲመጣ በተለያየ አይነት በኢትዮጵያ ታሪክ ውስጥ የምናውቀውን ክስተቶች የመቀልበስ ስራ ቢመጣ ከጎናቸው ሆነን እንደምንከላከልም ለማሳየት ነው። ስለዚህ ይሄ ታሳቢ ይደረግ ብዬ ነው የማስበው። ስጋትም ጭምር ነው ሰልፉን የሚያስፈልገው። አንዳንድ ቀባቶች ይህንን የተጀመረውን ተስፋ ለማጨለም እየተንቀሳቀሱ ያሉበት አጋጣሚ አለ። ስለዚህ ፕሮፐርሊ
የነኚህ ቀልባሾች ተልዕኳቸውም ዓላማቸውም አድሬስ መደረግ አለበት ብዬ አምናለሁ ሰልፉ ላይ። ስለዚህ እናንተ ክሊር እቺ ነገር ስላላችሁ ነው። በዛ መልኩም ጭምር ምስጋና ብቻ ሳይሆን ይሄ ህዝቡ ያሳደረው ተስፋ የጣለው እምነት እንዲቀለበስበት ስለማይፈልግ እኔም በግል ያ ነገር ወደ ኋላ እንዲመለስ ስለማይፈልግ ከምስጋናውም በላይ ስጋቴን ለመግለጽ ነው ሰልፉ ላይ የሚገኘው። ስለዚህ ስጋት የፈጠሩብንን ሰዎች ክሊርሊ ኮንደምን ማድረግ አለበት በሰልፋችን ላይ። ይሄን ለመጨመር ነው። አመሰግናለሁ። እዛ ተገናኝታችሁ የሚያወሩ ሰዎች አሉ። እንዲህ ኢንቪዥን እንድናደርገው ነው። ለምን የምትሉት ነገር ብዙ ቦታ ላይ ሲንጸባረቅ እናያለን። ለምሳሌ ቴዲ አፍሮ ዛሬ የምትሉትን ነው ጠዋት ጽፎ ብዙ ሰው የሚቀባበለው እና ለእኛም አዲስ ስለሆነብን እንደው በትህትና ብጠይቃችሁና ብትነግሩን ኤግዛክትሊ ምንድን ነው የሚሆነው? ሰልፍ ሲባል እኔ የማውቀው ከአንድ ሳይድ ወደምትፈልጉበት የሆነ ዴስቲኔሽን አለ ወይስ እዛው ተገናኝታችሁ ንግግር ሳይኖር መበተን ነው ወይ? እና ትንሽ ኤክስፕሌን እንድታደርጉት አዲስ ስለሆነ ምንድን ነው ለኛ። አመሰግናለሁ። አሁን ሰልፉ የቀዳሚ ሰልፍ የታሰበው አዲስ አበባ ላይ ብቻ ይመስለኛል። ኢትዮጵያ ደግሞ ስናስብ አዲስ አበባ ብቻ አይደለች። ሌሎችም እንደዚህ ነገር ያስባሉና በተመሳሳይ ቦታ በተመሳሳይ ሰዓት ሁሉም ቦታ የታሰባል ወይስ አዲስ አበባ ላይ የሚለው። ሁለተኛው ምንድነው ይሄ ሰልፍ በፌስቡክ በማህበራዊ ድረገጾች እየጮኸ ነው። ግን አንዳንድ ሰዎች ኮመንት ላይ ማንበብ እንደተረዳሁት የተለየ ደግሞ እንትን እንዳይዝ ማለትም ይሄ ጽንፈኝነት እና ብሔርተኝነት የተላጠፈ ሆኖ ክፍፍልም እንዳይታይበት የሚሰሩ ሰዎች አሉና እሱን ከአሁኑ ፕሮቴክት ለማድረግ የምታስተላለፉት መልእክት ካለ የሚሉ። አመሰግናለሁ። አዎ ኢትዮጵያ ባልተለመደ በተለይ ገዢ ፓርቲን ከገዢ ፓርቲ ውስጥ ደግሞ ኢህአዴግን በተለይ የኔ ትውልድን ኦልሞስት በተለያየ ነገር ያቆሰለውን ስርዓት አሳታፊ አድርገን የድጋፍ ሰልፍ ጠርተናል ስንል ሌሎች ስጋቶች ደግሞ የሉም ማለት አይደለም። በዚህ ልክ ደግሞ እኛ ምንድነው አሁን በትውልድ መካከል ለውጥን ማድረግ ሪሊ ውስጥ ገብቼ ብዙ ማውራት አልፈልግም። የኔ ትውልድና ከኔ በታች አዲሱ ትውልድ ብዙ ነገርን አስተምሮናል። ተገርፎ ተቀጥቅጦ ወንድሙ ጎዳና ላይ በጥይት ግንባሩ ተመትቶ እየተደፋ ባዶ እጁን ሰላማዊ ትግልን እንድንለማመድ አድርጎናል። ይሄ ማንክደው ነገር ነው። በመሃላችን ያሉ ሰዎች አሉ፣ የተወሰነ አካላቸውን ያጡ ህይወታቸውን ያጡት ጓደኞች አሉ። ይሄ ሁሉ ችለን እኛም ተግባብተን እዚህ ያለን ሰዎች የተለያየ ቁስል ያለን ሰዎች ነው። ግን ደግሞ ይቻላል፣ በይቻላል መንፈስ በጋራ በኢትዮጵያ ስም መሰባሰብ ደግሞ ይቻላል። ቁስላችን እንደምንም አቻችለን ውስጣችን ያለውን ቂም እየረሳን ከመቀናነስና ከመከፋፈል የዶክተር አብይን ቃል ልጠቀምና መደመሩ ይሻላል ስንል ይሄ ደግሞ የሚከፋቸው ይሄንን ለመቀልበስ ቀንና ሌሊት የሚሰሩ ቀልባሾች የተለያዩ ቃላቶችን መጠቀም ይችላል። በሶሻል ሚዲያ ላይ የተለያየ ቃላት ነው የምንጠቀመው። እሱን ወደዚህ ማምጣት አስፈላጊ ስላልሆነ ስለዚህ አብዛኛው ኢትዮጵያውያን አሁን እየሆነ ያለውን በተስፋ የሚመለከቱት የኛ ነው ብሎ እያሰቡ ስለሆነ ይሄንን ነገር እኛም በአሸናፊነት እንወጣለን። ትላንት ችለን እዚህ ላይ ደርሰናል። ከኢህአዴግ ውስጥም እንደዚህ አይነት የኛን ሐሳብ የሚያስቀይር ሰውም ይገኛል ብለን ተስፋ ሳናደርግ ሳንጠብቀው
ሆነዋልና እኛም ይሁን ብለናል። ስለዚህ ኔጌቲቭ የሆነ ነገር ካሰብን ብዙ ኔጌቲቮች አሉ። ይሄንን ደግሞ ቅድም ያልኩት ነው። የኢህአዴግ መንግስት አይደለም ወይ ደግሞ የሆነ ፓርቲ አይደለም የሆነ ግሩፕ አይደለም። ይሄንን የተገኘውን የሰላማዊ ትግላችን ድልን ማስቀጠል የሚችለው ሰፊው የኢትዮጵያ ህዝብ ነው። በኢትዮጵያ ህዝብ ተስፋ እናደርጋለን። ከዚህ አንፃር እከሌ እንደዛ የሚል ነገር ወደ አእምሮአችን ማምጣት አንፈልግም። አሁን እዚህ ስንናገር መሰራት ያለበት ነገሮች በሙሉ ይሰራሉ። በዚህ ሀገር ላይ መንግስት አለ ብለን ተስፋ እናደርጋለን። መንግስት ደግሞ ጸጥታ አካል አለው፣ የሴኩሪቲ አካል አለው። በዛ መልኩ በድል እንወጣለን። ይሄንን ሰልፍ ትልቁ ነገር ይሄንን ነገር ስንጀምር በየክፍለ ሀገሩ በየከተማዎች ትልቅ ከተሞች እንዲሆኑ ብለው ሶሻል ሚዲያ ላይ ያሉት አክቲቪስቶች በጣም ሲያስጨንቁን ነበር። መጀመሪያ እስቲ ዋና ከተማችን አዲስ አበባ ላይ ሁሉም የሰው አቴንሽን ወደዚህ እንዲመጣና እዚህ ላይ ሰክሰስፉል ስንሆን ወደ የቦታ ደግሞ ይሄዳል የሚል ከዛ ላይ ተነስተን ነው። ስለዚህ አዲስ አበባ ላይ የሚደረገው የኛ ህዝብ ተጨምሮ የመንግስት ጸጥታ አካላት ተጨምሮ በድል እንወጣለን የሚል ነገር ተስፋ ስላለን ስለ ቀልባሾቹና ስለ ሌሎቹ ብዙ ማውራት አያስፈልግም። እዚህ እነሱም ደግሞ ይሄንን አይቶ ራሱ አሁን የምንናገረው ምናልባት በሚዲያ በመሰራጭ ሰምቶ ራሱ አብዛኞቹ ሐሳባቸውን ይቀይራሉ ብለን ደግሞ ተስፋ እናደርጋለን። ወደዚህ ወደ የሁሉም አቀፍ ወደ የኢትዮጵያውያን ድል የምስጋና ቀን እንዲመጡ ለነሱም ጥሪ እናቀርባለን። ማን ነው የሚያወራው የሚል ጥያቄ ተጠይቀናል። እሱን ሰርፕራይዝ እናድርገውና የምናስባቸው ነገሮች አሉ። ይሳካል አይሳካም ያው የኢትዮጵያ ጉዳይ ነውና የቀኑን ሁኔታ ለማመቻቸት እንሞክራለን። በእለቱ ግን ሰርፕራይዝ ይኖረናል ብለን እናስባለን። ንግግር የሚያደርጉ ያሰብናቸው ሰው ፍቃድ እና ጥያቄያችንን አሟልተው ከተገኙ እሰየው ነው። አሁን መንገሩ ጥያቄውን አቅርበናል። ጥያቄያችን ተቀባይነት አግኝቶ ልክ የሰልፉን ጥያቄ እንዳቀረብ ነው በእለቱ ከተገኙልን ድምቀቱ የጎላ ይሆናል ብለን እንወስዳለን። አሁን ግን እከሌ ማለት ትንሽ ፍቃድ ገና መጠየቃችን ስለሆነ እንትን ይላል። ለኛም አዲስ ነው ስላልክ በእለቱ ለኛም አዲስ እንዲሆን እንፈልጋለን። እሱ ነው የሰልፉ ዓላማ ላይ ምስጋና ቀን አይመስለኝም ያልከው ወንድሜ እና ይሄንን ቀልባሾች እግረ መንገዳችንን ለመታገል ነው እኔ የምመጣው ለዛ ነው ያልከን ትክክል ነህ። ሰልፉን ስንጠራ አብይን ስናመሰግን ዶክተር አብይን ስናመሰግን ከዶክተር አብይ ጀርባ ነቀዝ ሆነው ትግሉን ለመብላት የተዘጋጁ ሰዎች መልእክታችን ይገባቸዋል። ስንሰባሰብ ገና እነሱን ስም ጠርተን በመስደብ ወይም ያን ግሩፕ በማውገዝ አይደለም እኛ የምንገልጸው። ይሄኛው መንገድ ትክክል ነው፣ ይሄ ነው የዲሞክራሲ ጎዳናን በኢትዮጵያ ለመገንባት የሚያስችለው መንገድ ይሄ ነው፣ በሀገራችን ነፃ ምርጫ ፍትሃዊ ምርጫ እንዲመጣ ሊሰራ ይችላል ብለን ተስፋ ትንሽም ቢሆን ተስፋ ልንቋጥር የቻልነው በእናንተ መንገድ ሳይሆን በዶክተር አብይ በኩል ነው ብለን መሴጅ እናስተላልፋለን። ታንኪዩ ስንል እኮ ምን ሰርቶ ነው ታንኪዩ አሉት ይላሉ እኮ። ለምን እኛን ታንኪዩ አላሉንም? 25 ዓመት 27 ዓመት ስንጨቁናቸው ለምን ዝም አሉን? ለምንድን ነበር ሲቃወሙን የነበረው? ለምንድን ነው ሁሉ ጊዜ የሰልፍ ፍቃድ ስጡን እያልን ስናስራቸው የነበረው? ዶክተር አብይ በግሌ ምንም አላረገልኝም፣ በግሌ ምንም አልጠብቅም። ምናልባት በዚህ ስርዓት ከተጎዱት አንዱ ልሆን ይችላል። በዚህ ስርዓት በደል ከደረሰባቸው ልሆን ይችላል። ስርዓቱ ላይ ግን ለእኔ ዶክተር አብይ የሆነ ቆሻሻ ቦታ ላይ የበቀለ ጽጌረዳ አበባ ነው። ያንን ጽጌረዳ እንዳይነቅሉት መንከባከብ አለብን። ስለ ኢትዮጵያና ኢትዮጵያዊነት ብቻ መዘመሩ አይደለም። ከሚናገራቸው ከሚያቀርባቸው በጎ ሀሳቦች ነገ እኛ ለምንፈልገው መንገድ
መንገድ ጠራጊ ሊሆኑልን ይችላሉ። በእኔ እምነት ዶክተር አብይ በሚቀጥለው ምርጫ ቢሸነፍ ይለቃል ብዬ የማምነው ሰው ነው። እነሱ ግን አይለቁም። አንለቅም በሚሉ ስንነታረክ ነበር። ስለዚህ ለነኚህ ሰዎች መልእክት ለማስተላለፍ ነው ላልከው፣ አዎ ሰልፍ ስንወጣ እኮ እናንተ የያዛችሁን መንገድ ልክ አይደለም፣ እኛ በታሪካችን ዶክተር አብይ የሚባል መንገድ ጠራጊ መጥቶልናል፣ ድልድዩን ለመሸጋገሪያ እየሰራልን ስለሆነ ድንጋይ እያቀበልን አብረን እንሰራለን እያልን ነው። ዶክተር አብይ ወደ ዲሞክራሲ መሸጋገሪያ ድልድዩን ለመስራት እንጂ ድልድዩን ሰርቶ ሲጨርስ ሊሻገር የሚል ከሆነና እኔ ብቻ ነኝ የሚሻገረው ካለ ታቁኛላችሁ፣ የመጀመሪያው ተቃዋሚ ነኝ። ድጋሚ አስረኝ ይሆናል እንጂ ትግሌን ቀጥላለሁ። ላለመታሰር አይደለም እዚህ የተቀመጥነው። እኛ ሐሳቡ ገዢ ሐሳብ እንዲሆንና በኢህአዴግ ውስጥ ወጥቶ ኢትዮጵያ ተስፋ ባላት መንገድ እንድትሄድ ነው። በተረፈ አይናቸው ደም ለቀላ እድሜ መቃብራቸው አፋፍ ላይ ላደረሳቸው ሰዎች ከነ ክብራቸው በጡረታ እንዲሰናበቱ የተባለውን እንደግፋለን። ከዚህ ውጪ ተደራጅተውና ግሩፕ ፈጥረው የኢትዮጵያን ዲሞክራሲ ለመብላት ከተነሱ ግን ሰልፉ ላይ ተው እኮ ነው የምንለው። እኛ የአብይ መንገድ ነው ስንል ተው ማለት ነው። ስለዚህ ከዛ ግሩፕ ጋር ከሰላምታ አንፈልግም። እነሱም የኢትዮጵያ ልጆች ናቸው። የመቃወም መብታቸው መከበር አለበት። የምንታገለው ለሱ ነው። የሻገተ ሐሳብ እንደያዙ ብናቅ እንኳን የሻገተውን ሐሳብ እንደያዙ ሐሳባቸውን የመግለጽ መብታቸው መከበር አለበት። የተለየ ሐሳብ ስላመጡ መታሰር፣ መገረፍ፣ መሰደብ የለባቸውም። እቺ ሀገር ውብ የሆኑ የተለያዩ የሚቃረኑ ሐሳቦች መጥተው የተሻለው ተግባራዊ የሚሆንባት ሀገር ነው የምንፈልገው። የሚቀጥለው እሁድ የምርጫ ክርክር አይደለም። የተለያዩ ፖሊሲዎች የሚስተናገዱበት መድረክ አይደለም። የሚቀጥለው እሁድ ኢህአዴግ ውስጥ የወጣው ዶክተር አብይ የሚባለው መሪ ልንል ነው። ገዢ ነበር ስንል የነበረው መሪ የሚቀጥለውን መሰናክሎች እንዲያልፍ ድጋፍ የምንሰጥበት ነው። ይሄ ነው ቀኑ፣ ይሄኛው ቀን ነው። ስለዚህ ቀልባሾች ላልከው ትንሽ የደርግ ቋንቋ እንዳይሆንብን ቀልባሾች፣ በራዦች፣ ከላሾች አንልም። የገለማ ሐሳብ ማንም ሊይዝ ይችላል። እኔም ጭምር ሊይዝ ይችላል። እና አስተሳሰብ ልክ ካልሆንኩ ልክ አይደለህም ትሉኛላችሁ። በሐሳብ ግን የበላይ ሆነው እንዲቀጥል ድጋፍ እንሰጣለን። አንደኛው ይሄ ነው እንጂ ምስጋና ብቻ አቅርበን ያልከው እሱ ከውስጥ እንዲወጣ ነው። ስትመጣ ተቃውመሃል በውስጥህ፣ እሱ ነው። ሌላው የተለየ ብሔርተኝነት እየታየበት ነው ይባላል። ተስፋዬ ከካፒታል አንስተሃል። እኛ እዚህ ጋር ስንቀመጥ የሚገርማችሁ የትኛው ብሔር እንደሆነ አልተጠያየቅንም። ልንጠያየቅም አንፈልግም። የኢትዮጵያ ልጆች ነን። እኔና እናንተ ስለ ብሔር ልናወራ አንደኛው ክፍለ ዘመን ነው። በቃ እኮ ያ ዘመን ሻገተ፣ አረጀ፣ ሞተ በራሱ ጊዜ። ላለፉት 40 ዓመታት ከ1960ዎቹ ጀምሮ ሊጠቅም በማይችል ጥያቄ ተወጥረንና ታስረን ኢትዮጵያን አሁን ላለችበት አደጋ ኢህአዴግ ብቻ አይደለም ሌሎችም ጭምር የዚህ አጀንዳ አቀንቃኞች ሆኑ ግራና ቀኝ ያሉ ዛሬ እዚህ ማናነሳቸው ባደረጉት ትግል መቀመቁ ውስጥ ከተናታል። ከመቀመቁ ለማውጣት የኛም ድርሻ ያስፈልጋል፣ የናንተም ድርሻ ያስፈልጋል፣ የህዝብ ድርሻ ያስፈልጋል፣ የተቃዋሚዎችም ድርሻ የመንግስትም ድርሻ ያስፈልጋል። ይሄ የእሁዱ ግን አጀንዳ አይደለም። የእሁዱ አጀንዳ ዶክተር አብይ ማመስገን ብቻ ነው። የቅዳሜ አጀንዳ አይደለምና ይሄንን ነው። ስለዚህ የትኛውም ብሔር በዚህ ሰልፍ ላይ የበላይነት የለውም። የትኛውም ቋንቋ በዚህ ሰልፍ ላይ የበላይነት የለውም። የዛለታ የዛ ሰልፍ ንጉስና ንጉሰ ነገስት ኢትዮጵያና ኢትዮጵያዊነት ብቻ ናቸው። የሚከፈተው ሙዚቃ ከጥላሁን ገሰሰ ኢትዮጵያ እስከ ቴዲ አፍሮ ኢትዮጵያ ይከፈታል። እንሰማለን፣ እንጨፍራለን። አንዱ ይሄ ነው። ሁለተኛ ለጋዜጠኞችም ሆነ ለጦማሪያንም ሆነ ለሁሉም ለደገፉንም ላልደገፉንም እናመሰግናለን። ያልደገፉንም ሳያውቁት እያስተዋወቁን ነው፣ የደገፉንም እያስተዋወቁን ነው። የፍቅር ዘማሪ ብዬ የምለው ቴዲ አፍሮ ዛሬ ጠዋት ለለቀቀው ከልቤ ምስጋና አቀርባለሁ። ሁሉም ኢትዮጵያዊ በፍቅር እንዲኖርና በፍቅር ተሳስረን ኢትዮጵያን አንድ እንድናደርግ ሲዘምር ነበረ። ይህንን ቀን እኛ ስንፈጥር ከጎናችን በመቆሙ ለቴዲ አፍሮ ለደጋፊዎቹ እናመሰግናለን። ደጋፊዎቹም ወዳጆቹም በእለቱ እንዲገኙ ጥሪ እናደርጋለን። የመላ ኢትዮጵያ ሕዝብ ለቴዲ አፍሮ ክብርና ምስጋና እንዲሰጥም ጥሪ እናቀርባለሁ። ለተቀረው ምናልባት ትንሽ ነገር ነው የሚጨምረው፣ መቀየርም አያስፈልግም። እስቲ
አለፉት 25 ዓመታት ሲሆን ሲደረግ የነበረውን አስቡትና ዛሬ የምንለውን ነገር ይዩት። ለዚህ ሁሉ ጊዜ ልዩነትን፣ መለያየትን፣ ብሔርን፣ ብሔርተኝነትን፣ ልዩነትን ማስፋትን፣ መቀራረብን ማሸሽን፣ መግፋትን ስንሰብክ ነው። ዛሬ በኢትዮጵያዊነት ማዕቀፍ ውስጥ አንድ ላይ ሆነን ስለ አንድነት፣ ስለ አብሮነት፣ ስለ ኢትዮጵያዊነት፣ ስለ ፍቅር፣ ስለ ይቅርታ፣ ስለ ምሕረት፣ ስለ በጎነት፣ ስለ ጥሩነት እናውራ እየተባባልን ነው። እሱን በጋራ ሆነን እንስበክ እየተባለ ነው። ቂምና ጥላቸው ለማንም አልጠበቀም፣ ለማንም ምንም አልጠቀመንም። የት እንዳደረሰን አይተናል። ይሄ ቂምና ጥላቻ ዛሬ በተለያዩ የአገሪቱ አካባቢዎች ምን እያደረሰ እንደሆነ አይተናል። ነገ የት ሊያደርስ እንደሚችል እናውቃለን። እና ሰው የተራሱን አመለካከት ይዛል። የተለየ ሀሳብ መያዙ ስህተት አይደለም። ቅድም እንዳልከው ሁሉም ሰው ስለ ኢትዮጵያዊነት እየዘመረ ሊወጣ ይችላል ብለን ላይሆን ሁሉ ይችላል። የራሱን አመለካከት ይዞ አደባባይ ሊወጣ ይችላል። ያ በራሱ ችግር የለውም። ሀሳቡን አንድ ሀሳብ ሲታፈን ነው ችግር የሚሆነው። ሀሳብ ሲገለጽ ችግር አይሆንም። ሀሳብ ሲታፈን ነው ወደ ብሶት የሚቀየረው። ስለዚህ ለምን ታፍረን እንቆያለን? እስቲ አብሮነትን፣ አንድነታችንን፣ ፍቅርን፣ ይቅርታን ወተን እንስበክ። አሁን ደግሞ በጠቅላይ ሚኒስትሩ እያደረገ ባለው ያለንን ደስታ፣ ሀሴት ወተን በአደባባይ እንግለጸው። እሱ ብቻ ነው ሀሳባችን። ጥሩ ሳይሰራ ነው እዚህ ደረስ ነው። ጥሩ ጅምር አለ፣ ጅምሩን እናበረታታው። እንደው እውነት ለመናገር ትላንት ዝግጅት እያደረግን ከተማ አስተዳደር ላይ አንድ ሰው ጠቅላይ ሚኒስትሩ ዛሬ እንኳን በተናገሩት ብቻ ሰልፍ እንዴት ብሎ ነበር እና ትላንት የተናገሩትን ቁም ነገር በኢትዮጵያ ታሪክ ውስጥ በመሪ ደረጃ የመጣ ሰው በየክፍለ ከተማው ጨለማ ቤት ሰርተን ኢሰብአዊ የሆነ በዜጎች ላይ ስንፈጽም አልነበር ወይ? ሽብርተኞቹ እንደውም እኛ ነን ያላቸው። ይሄ የሚያስደንቅ ነው አይደል? አልሰማንም። ሰምተን የማናውቀውን ነገር እያሰሙ ነው። እንደዚህ አይነት ሰው ሲመጣ ታንኪው ሊባል ይገባል። ታንኪው ስንለው የበለጠ እንዲሰራ ነው እንጂ ዝም ብሎ ጭፍን ሆኖ ማውገዝ፣ ጭፍን ሆኖ እንትን ማለት የትም እስካሁንም ደርስም አናውቅም። የዜሮ ድምር ፖለቲካ ውጤቱን እያየ ነው። ቅንጅት ላይ ያንን የሚያክል ግዙፍ ህዝባዊ ማዕበል በዜሮ ድምር ፖለቲካ ህዝብ የመረጣቸውን መሪዎች እስር ቤት ተከተው ህዝቡም ድምፁ ተሰርቆ በኢትዮጵያ ፖለቲካ ውስጥ ምን አይነት መሰረታዊ የሆነ ቀውስ እንደተፈጠረ እያየ ነው። እንደዚህ አይነት ታሪኮች እንዲደገሙ አንፈልግም። ነፃ የሆነ ጨዋታ፣ ነፃ የሆነ የሀሳብ ውድድር ውስጥ እንድንገባ እንፈልጋለን። ሁላችንም እኮ የራሳችን ሀሳብ አለ። ሀሳባችን ግን ሊፈርደው የሚችለው ህዝብ ነው። ህዝብ ሊዳኝን ይችላል። ህዝብ የሚዳኘን ሲስተም ነው የምንዘረጋው። እኚህ ሰው ደግሞ ሲስተሙን እንዘረጋለን ከእንግዲህ በኋላ የመበላላት ፖለቲካ በቃ እያሉ ነው። በጣም እኮ የሚደነቅ እኮ ነው። ስለዚህ እንደዚህ አይነት ነገር ሲመጣ በእውነት አርቆ ማሰብ ይጠይቃል ብዬ አስባለሁ። ካለበዛ አገር ይፈራረሳል እንጂ አገር አይቆምም። አገር በመቻቻል ነው የሚገነባው። አገር ሰጥቶ በመቀበል ነው የሚገነባው እና በዛ ብናስቡ ጥሩ ነው ብዬ ነው የማስበው። ቅድም ወንድሜ ትንሽ ያነሳሁት እዚህ ሰልፍ ላይ ያው የዚህ የማስተባበሩን ስራም እየሰራን ስለሆነ በከፍተኛ ሁኔታ የሰልፉ መነሻ ከአንድ ቦታ ነው ወይስ ከሌላ ቦታ ምናምን ብሎ ቅድም የጠየቀው ከሪፖርተር ይመስለኛል ሳሙኤል። ሰልፉ በተለይ አቅጣጫ ሊመጣ ይችላል። ከመገናኛ የሚነሳ ህዝብ ሊኖር ይችላል። ከጎፋ ካምፕ፣ ከቄራ፣ ከላፍቶ የሚነሳ ሊኖር ይችላል። ከሳር ቤት ከምን የሚነሳ ይችላል። ግን በየአካባቢው ላይ ግን ኮሚኒኬሽን የሚያደርጉ ሰዎችን እያስቀመጥን ነው። በመላው አዲስ አበባ ላይና አዲስ አበባ መውጫና መግቢያው በር ላይ ሰልፉን የሚያስተባብሩ መሪዎች በሶሻል ሚዲያ ላይ ሰሞኑን ይፋ እናደርጋለን። በእነሱ አማካኝነት ነው ሰልፉን እየተቆጣጠረ ወደ መስቀል አደባባይ የምንገባው። እኛ ንዑስ ኮሚቴ በየወረዳ ውስጥ አስቀምጠናል። ጥበቃ የሚያደርጉልን በየአካባቢው አስቀምጠናል። ጸጥታ ኃይሎች ብቻ አይደለም፣ የራሳችን የጸጥታ ሴኩሪቲ አስቀምጠናል። ሰልፉን የሚያናጋ ሰልፉ ላይ ያልተፈቀደና ህዝቡ ውስጥ ገብቶ የህዝብን ስሜት ሊያስኮርፍ የሚችል የተለያየ አጀንዳዎችን ተጠቅመው ሊያበጣብጡ የሚችሉ ሰዎች ካሉ ከማዕከላቸው ላይ ገለል እንዲያደርጓቸው መመሪያ እየሰጠናቸው ነው።
ከነሱ ጋር ነገ ከነገ ወዲያ በስፋት የሰልፍ አዘጋጅ ኮሚቴዎች ጋር ከንዑስ ኮሚቴዎች ጋር ግንኙነት ስለምናደርግና የተለያየ ኦሪየንቴሽን ስለምንሰጥ ግልጽ ይሆናል። ከዛ ውጪ ሰልፉ የሚመራው በእነዚህ ሰዎች ናቸው። ሌላው እኛ ይሄ ኮሚቴ ይሄ ግብረ ኃይል ሰፊ የሆነ ኃላፊነት ወስዶ ነው ሰልፍ የሚያክል ትልቅ ነገር የተቀበለው። ያልተፈቀዱ አልባሳት፣ ባነሮች፣ ምኖች ምናልባትም በድርጅት ስም የሚያንጸባርቅ ህዝብን የማይወክል የተለያየ አይነት ነገሮች ለጥፈው ቀስቅሰው ቢያመጡ ይህንንም መከላከል መቻል አለብን። እዚህ ውስጥ ያላችሁ ወንድሞቼም እንደዚህ አይነት ነገሮች ምናልባት በሰዓቱ ማናችንም ካየን ገለል ማድረግ አለብን። ይሄ ህዝብን ማክበር ነው፣ ሌላ አይደለም። ህዝብን ማክበር ሁላችንም ከህዝብ የወጣ ሰው ነው። ይሄ ህዝብ በደስታ ወጥቶ በደስታ እንዲመለስ ብቻ ነው የምንፈልገው። በሰላም ወጥቶ በሰላም ወደ ቤቱ እንዲገባ ነው የምንፈልገው። ሀሳብ ብቻ ነው፣ ሀሳቡን አመስግነው እንዲገባ ነው የምንፈልገው። በዚህ ብታገዙን ደስ ይለናል። ከዛ ውጪ በመላው አዲስ አበባ ላይ ያስቀመጥነው ኮሚኒኬሽን ስራ ስላለ ቀላል ነው፣ ጨርሰናል ማለት ነው። እንግዲህ ከሰዓታችን አንጻርም ገቢ ካልሆነ ጥያቄ ከሌለ እዚህ ላይ እናደርጋለን። ስለመጣችሁት በጣም እናመሰግናለን። እናንተም እንደ አምባሳደሮቻችን ሆናችሁ እስከ መጨረሻ ድረስ ይህንን የድጋፍ ሰላማዊ ሰልፍን ተከታተላችሁ ከጎናችን እንድትቆሙ ጥሪያችን እያቀረብ ስለመጣችሁ ከኛ ጋር ስለሆናችሁ እናመሰግናለን።